እኛ ብልጽግናዎች አጀንዳችን ኢትዮጵያ ናት። ኢትዮጵያ በትርክት በሁላችን አስተሳሳሪ እና የሁላችን የወንድማማችነትና የእህትማማችነት አስተሳሰብ የጋራ የሁላችን የሆነች ኢትዮጵያን መገንባት እንችላለን ብለን እናስባለን። ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል። ኢትዮጵያውያንን ዋጋ አስከፍለዋል። በዚህም የተነሳ ኢትዮጵያውያንን አንድ የሚያደርግ ነገር ግን ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት ሁሉም ኢትዮጵያውያን የሚጠቀሙበት ሁሉም ኢትዮጵያውያን ራሳቸውን የሚያዩበትና ኢትዮጵያ የኔ ናት የሚሉበት ስርዓት ኢትዮጵያን ያዛልቃል። ስለዚህ ከታሪክ አረዳድና አጻጻፍ መዘዝ ወጥተን የዛሬውና የነገውን ትውልድ ታሳቢ አድርገን ኢትዮጵያን እንገንባት የሚል ሐሳብ ነው ያለን። ስለዚህ እኛ ብልጽግና ፓርቲዎች የብሔራዊነት ትርክት ብቻ ነው የሚያዋጣን፣ የወንድማማችነት የእህትማማችነት ትርክት ብቻ ነው የሚያዋጣን። ይህ ለአንድነታችን፣ ለሰላማችን፣ ለጠንካራ ኢትዮጵያ እጅግ በጣም አዋጩ መንገድ ነው። እንሰባሰብ፣ ከሚለያዩ ነገሮች ይልቅ የሚያሰባስቡን ነገሮች ላይ ትኩረት እናድርግ። የብሔራዊነት ትርክትን የህብረ ብሔራዊ አንድነት ትርክትን በጋራ ትናንት ላይ እንገንባ። የትናንቱ ያድዋ ድላችን የትናንቱ ትላልቅ ድሎቻችን መስዋዕትነቶቻችን የጋራ የኢትዮጵያውያን ሁሉ ናቸውና እሱን አጠናክረን እናስቀጥል። ዛሬ የምንሰራውን ስራም ደግሞ በጋራ ዛሬ ላይ ትኩረት እናድርግ። ዛሬ ህፃናትን እናሰባስብ፣ ትውልዱን እናሰባስብ፣ ወንድማማች እናርጋቸው፣ እህትማማች እናርጋቸው፣ ከምንለያያቸው የሚያሰባስባቸው ነገር ላይ ትኩረት እናድርግ የሚል ስራ ነው የምንሰራው። ነገ የምንሰራውም ነገር ለነገው ትውልድ ወደ ላይ ለሚያድጉ ህፃናት እዳን ሳይሆን በረከትን ይዞ እንዲመጣ አድርገን ኢትዮጵያን እንገንባት። ባለፉት ዓመታት የተገኘው ትልቁ ስኬት የኢትዮጵያ የውጭ ጉዳይ ስትራቴጂካዊ እይታ መለወጡና የህዳሴ ግድብ ግንባታ በስኬት መጠናቀቁ ነው። የብልጽግና ፓርቲ ኢትዮጵያ በሁለት ታላላቅ የውሃ አካላት ማለትም በአባይና በቀይ ባህር ዙሪያ የሚያጠነጥን ስትራቴጂክ ጥቅምና ፍላጎት እንዳላት የሀገራችን መጻኢ የእድገት ተስፋ ከታላቁ ወንዝና ከቀዩ ባህር ጋር የተቆራኘ እንደሆነ በመበየን በውጭ ግንኙነት እይታችን አዲስ ምዕራፍ አብስሯል። ይህን ትልም ወደ ተግባር በመለወጥ በተጨባጭ ህዳሴ ግድብን በመጨረስና ንጋት ሐይቅን እውን በማድረግ ትልቅ ስኬት ማስመዝገብ ተችሏል። ለዘመናት የተዳፈነና የተቀበረውን የባህር በር አጀንዳም ከኢትዮጵያ ህዝብም አልፎ ዓለም አቀፍ አጀንዳ እንዲሆን በማድረግ አጀንዳው ወደ መዳረሻው የሚቀርብበት ሀዲድ ላይ የተከበራችሁ የኢትዮጵያ አርሶና አርብቶ አደሮች፣ ውድ ኢትዮጵያውያን፣ የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶን በምርጫ ምልክትነት የመረጥነው በምክንያት ነው። የኢትዮጵያ አርሶና አርብቶ አደሮችን ህይወት መቀየር የቅድሚያ ጉዳያችን ስለሆነ ነው። የምግብ ሉዓላዊነታችንን እናረጋግጠን የሀገራችንን ክብር ከፍ ማድረግ የወትሮ አጀንዳችን ስለሆነ ነው። የግብርና ትራንስፎርሜሽንን ለማረጋገጥ የእርሻና የእንስሳት እርባታ ስራችንን ከሰውና ከእንስሳት ጉልበት በማላቀቅ ወደ መካናይዜሽን ለማሸጋገር የጀመርነውን በተግባር ተፈትኖ ውጤት በማስመዝገብ ላይ ያለውን የመካናይዜሽን ስራችንን በማስፋፋት ከውጭ ገቡ የነበሩ የመካናይዜሽን መሳሪያዎችን በሀገር ውስጥ በማምረት ለአርሶና ለአርብቶ አደሮቻችን በተመጣጣኝ ዋጋ እንዲደርስ እናደርጋለን። የመስኖ ልማት ልዩ ትኩረት የሚሰጠው ይሆናል። ግብርናችን ከእጅ ወደ አፍ ሆኖ ለዘመናት ከቆየበት ዝቅተኛ ምርታማነት በማላቀቅ ምርትና ምርታማነትን በማሳደግና ወደ ትርፍ ምርት በመሸጋገር ለሚሊዮን ዜጎቻችን የሥራ ዕድል የሚፈጥር እንዲሆን እናደርጋለን። የጀመርነውን የማዳበሪያ ፋብሪካ ግንባታ አጠናቀን የማዳበሪያ አቅርቦትን በማሳደግ የምግብ ሉዓላዊነታችንን ለማረጋገጥ እንሰራለን። የአርሶ አደሩን የግብዓት አጠቃቀም በማጠናከር አሁን ካለበት ነባራዊ ሁኔታ ወደ 200 ኪሎ ግራም በሄክታር እናደርሳለን። ማዳበሪያ በተመጣጣኝ ዋጋ ለአርሶ አደሩ እንዲቀርብ እያደረግን ያለነውን ሁሉን አቀፍ ድጋፍ አጠናክረን እንቀጥላለን። የእንስሳት ሀብት ልማታችንን ለማዘመን ኋላ ቀር የአረባብ ዘዴን ለመቀየር የእንስሳት ዝርያን ለማሻሻል ትኩረት ሰጥተን እንሰራለን። ዘመናዊ ዶሮ እርባታ፣ የእንስሳት መኖ ልማትና የእንስሳት ጤና መሰረተ ልማቶች ማስፋፋት ላይ አተኩረን በመስራት የአርሶና የአርብቶ አደሩን ህይወት ለመቀየር እንረባረባለን። የሌማት ትሩፋት እንቅስቃሴያችንን በማጠናከር የህዝባችንን ተጠቃሚነት ወደ ላቀ ደረጃ እናሸጋግራለን። የግሉን ሴክተር
የአርሶና የአርብቶ አደሩን ተሳትፎ በማጠናከር ያልታረሱ የሀገራችን አካባቢዎች በመስኖና በመካናይዝድ እርሻ የተደገፉ ዘመናዊ እርሻዎች እንዲስፋፉባቸው እናደርጋለን። በዲጂታል አሰራር የተደገፈ ዘመናዊና ጠንካራ የግብርና ኤክስቴንሽን አገልግሎትን እናስፋፋለን። የህዝባችን የጥረት ስኬት ውጤት የሆነውን የአረንጓዴ አሻራ ስራችንን አጠናክረን በማስቀጠል ሀገራችንን አረንጓዴ ለማልበስ እንተጋለን።